ይህ ፕሮቴስታንት ወንድማችን እንግዲህ ጴንጤ ኃጢአት የለበትም እያለ ነው። ጴንጤ ከኃጢአት የራቀ ነው። ጴንጤ መለያው የጽድቅ ኑሮ ነው እያለ ነው። ጴንጤ መለያው ክርስቶስን መስሎ መኖሩ ነው እያለ እየተናገረ ነው። ታዲያ ለዚህ ወንድማችን ዛሬ እኛ አይደለንም መልስ የምንሰጠው፣ የራሱ ቤተ እምነት ተከታይ የሆነ አንድ ፓስተር ቆንጆ መልስ ይሰጥልናል። ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ለብዙዎች እንዲደርስ አድርጉልኝ። ወደ ቪዲዮ ከመሄዴ በፊት አንድ የመጽሐፍ ቅዱስ ክፍል አብረን እንመለከታለን። አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 8 እስከ 9 እንዲህ የሚል ቃል አለ። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ከኃጢአታችን ብንናዘዝ ግን ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ነው የሚለው ቃሉ። ስለዚህ ኃጢአት የለብንም ብንል በእኛ ውስጥ እውነት የለም፣ ራሳችንን እናስታለን እያለን ነው ሐዋርያው። ስለዚህ በዚህ ወንድማችን ውስጥ እውነት የለም ማለት ነው። ለማንኛውም ወደ ወንድማችን ቪዲዮ እንሂድና በቀጣይ ደግሞ የፓስተሩን ቆንጆ ምላሽ አብረን እንመለከታለን። ወደ ቪዲዮ የምንታወቀው እኛ አይደለንም። ጠንቋይ ቤት በመሄድ የምንታወቀው እኛ አይደለንም። ጫት ይዘን በመሄድ የምንታወቀው እኛ አይደለንም። በመጠጣት በመስከር፣ ቀን በመጠበቅ በመደባደብ በመዝለል የምንታወቀው እኛ ጴንጤዎች አይደለንም። ለምን? ስለጸደቀን። የጸደቀ ህይወት ሰው የጸደቀ ሰው ደግሞ የህይወት ፕሮቶኮል ያስፈልገዋል። እንዴት? ክርስቶስን እየመሰለ ይኖራል። አንድ የጸደቀ ሰው ልዩ ምልክቱ ምንድነው ሲባል በፊት የሚኖረውን ህይወት ደግሞ አይኖርም። መልካም፣ እንግዲህ እንደሰማችሁት ነው። በዚህን ያህል ደረጃ ነው እንግዲህ እኛ ጴንጤዎች ኃጢአትን አንሰራም፣ መች በኃጢአት መንደር እንገኛለን፣ እኛ ንጹህ ነን እያለ ነው። ቃሉ ደግሞ ኃጢአት የለብንም ብንል እውነት በእኛ ውስጥ የለም፣ ሐሰትን እንናገራለን ነው የሚለው። ለማንኛውም ግን ለዚህ ወንድማችን በራሱ ቤተ እምነት ውስጥ ያለ ፓስተር ምን አይነት መልስ ሰጥቶታል? መልሱን ደግሞ ተመልክተን እንመለስ። ሰዎች ናቸው። ከቤተ ክርስቲያን ስወጣ እኔ ሸኘኝ ብሎ የገባ መኪና ውስጥ ያዘኝ ብሎ አንገቴን ማሻሸት ጀመረ። እኔ ሰብኬው ሃሌሉያ ምናምን ብዬ ወጥቼ ከደፈረኝ ስንቱ ወጣት አልቋል። ቋይሩ አካባቢ ላይ 2 ሚስት 3 ሚስት፣ ዘማሪው 4 ሚስት፣ ሰባኪው ከአሜሪካ ከካናዳ ከአውስትራሊያ ያለው እና ማለት ስልካችን 7-8 ሲም ምናምን በቃ ለአጋንንታዊ አሰራር ራሳችን አሳልፈን የሰጠንበት ጊዜ ወሮች በጽድቅ መኖር ስላልተናገረን ዛሬ ማን ነው ሌባ ብትሉኝ በየመስሪያ ቤቱ ጴንጤ። ማን ነው አጭበርባሪ ብትሉኝ ጴንጤ። ማን ነው በሙስና ውስጥ የሚዘፈቅ ጴንጤ። በየክልሉ ሄዳችሁ ብትመለከቱ፣ በየአካባቢው ሄዳችሁ ብትመለከቱ ወገኖቼ ማን ነው እየደለበ ያለ ለእርድ እንደሚዘጋጅ ከብት ካላችሁኝ ጴንጤ። በማጭበርበር በውሸት የሌሎችን መብት በመውሰድ በጥቅም ዛሬ ቆይ ያለ ገንዘብ ብታስፈጽሙት ጉዳይ አለ እንዴ? አይሰማኝም እንዴ? እውነት እንነጋገር አለ እንዴ? እሺ ያሉት ሰዎች አማኝ አይደሉም እንዴ? ናቸው። ወንጀትም ሂዱ፣ በየክልሉ ሂዱ፣ በየክልል ከተማ እንዳሁን ዘመን አማኝ ስልጣን ላይ የተቀመጠበት ዘመን አለ? አረ ንገሩኝ ባካችሁ፣ እናውራ እስቲ ለጥቂት ጊዜ። እንዳሁን ዘመን አማኞች የወንጌል አማኞች ስልጣን ላይ የወጡበት ዘመን በኢትዮጵያ ታሪክ ኖሮ ያውቃል? የለም። እንዳሁን ዘመን ደግሞ ሙስና ያለበት ዘመን አለ። ይሄ ነው እንግዲህ እውነታው በፕሮቴስታንት ቤት ውስጥ ያለው። ይሄ ሁሉ በደል፣ ይሄ ሁሉ ኃጢአት እዛ ቤት ውስጥ እያለ ጴንጤ ጻድቅ ነው፣ ጴንጤ ክርስቶስን መስሎ ነው የሚኖረው፣ ጴንጤ ከኃጢአት ጋር አይተባበርም፣ ስለዚህ ጻድቅ ነን ተብሎ የሚወራው ይሄ ሁሉ ጉድ ከጀርባ እያለ ነው። በዚህ ቪዲዮ ላይ በዚህ የፓስተሩ ንግግር ላይ ምንም የምጨምረው ነገር የለኝም። ሁሉንም
በቤታቸው ውስጥ ያለውን ጉድ ዘርግፎታል። እግዚአብሔር አምላክ ልቦና ይስጣችሁ። ለዚህ ነው ሐዋርያው ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ብሎ የተናገረው። የኛ በደል የኛ ኃጢአት ከእግዚአብሔር ምሕረት አይበልጥም። ግን በንስሐ በእንባ በጸጸት ኃጢአታችንን ልንናዘዝ ወደሱ ልንመለስ ያስፈልጋል። ለምንሰራው ሥራ ለምንሰራው በደልና ኃጢአት ሁሉ በንስሐ እየታጠብን ኃጢአታችንን እየተናዘዝን ቅዱሱን ሥጋ ክቡሩን ደም እየበላን እየጠጣን ካልነጻን እንደፈለግን በኃጢአት እየኖሩ መጽደቅ የለም። ጴንጤ ኃጢአት አይሰራም። እንግዲህ መልስ ትሰጠው ከሆነ ለዚህ ፓስተር መልስ ስጠው። ለማንኛውም በፕሮቴስታንት ቤት ውስጥ ያለውን ገመና እንዳለን ይዘረገፍ። በጣም የሚያሳፍር ድርጊት ማለት ነው። እግዚአብሔር አምላክ ልቦናችሁን ይመልስላችሁ። ሌላ ምንም ልንል አንችልም።